የትኛውም ወንድ በቀላሉና እንደ ቀልድ የማይሰብራት በወንዶች የማትጎዳ ጠንካራና ጀግና ሴት መሆን ከፈለግሽ አመለካከትሽ፣ አስተሳሰብሽ እንደዚህ ቻነት ሴት መሆን አለበት። አመለካከትሽን አስተካኪ። አቤኒ ምን አይነት አመለካከት ሊኖረኝ ይገባል? የትኛውንስ አመለካከት ላስተካክል? ምን ትመክረኛለህ ካልሽኝ በደንብ አዳምጪኝ። እነዚህን 9 ነገሮችን አድርጊያቸው። እነዚህ 9 ባህሪዎች በጣም ያስፈልጉሻል። ብዙ ጀግና ሴቶች በወንድ ልጅ ከተጎዱ በኋላ የሚማሩት ነገር ነው። አመለካከትሽን እንደዚህ ካደረግሽ የትኛውም ወንድ አይዳፈርሽም። የትኛውም ወንድ አንቺን ዝቅ አድርጎ ቀለል አድርጎ አያስብም። ላንቺ ትልቅ ክብር ይኖረዋል። በየትኛውም ወንድ እንደ ቀልድ አትሰበሪም፣ አትጎጂም። እነዚህን ነገሮችን ማድረግ አለብሽ። በደንብ አዳምጪኝ ከልብሽ። የሆነ ሰዓት ላይ በህይወትሽ አቤኒ እንደዚህ መክሮኝ ጠቅሞኛል ብለሽ ታመሰግኝኛለሽ። የምሬ ነው የምልሽ። በደንብ አዳምጪ። አንደኛና ብዙ ሴቶች ማስተካከል ያለባቸው ፈጣሪ ለኔ ካላለው ይቅርብኝ፣ በቃ ያንቺ ካላለው ያንቺ አይደለም። የሆነ ወንድን ግዴታ ፈጣሪ ያንቺ አይደለም እያለ ካንቺ ለመውሰድ ሲታገል ከፈጣሪ ጋር የምትታገይ ከሆነ በዛ ሰው አፈር ድሜ አብልቶ ነው የሚጎዳሽ። ፈጣሪ ያንቺ ካላለው ያንቺ አይደለም። በቃ ፈጣሪ ያንቺ እንዳላለው የምታቂበት በጣም ብዙ መንገዶች አሉ። በተደጋጋሚ በትንሽ በትልቁ ከህይወትሽ ሊወጣ ይሞክራል። አንቺ ነሽ ያሽው ይሄንን ግንኙነት። በአንቺ ትግል ነው ይቆመው። ፈጣሪ ያንቺ ካላለው ያንቺ አይደለም። መታገል አያስፈልግም። አመለካከትሽን ወደዛ ዙሪው። ፈጣሪ የኔ ካላለው የኔ አይደለም። አለቀ በቃ። ይህን አመለካከት በውስጥሽ ያዢ። ከፈጣሪ ጋር አትታገይ። ከፈጣሪ ጋር አትጋቢ። ፈጣሪ ያንቺ ካላለው ያንቺ አይደለም። ሁለተኛ፣ የማያከብረኝ አያፈቅረኝም። ወንድ ልጅ ፍቅሩን የሚገልጸው ፍቅሩን ጎልቶ የሚታየው በማክበር ውስጥ ነው። ስለዚህ አንድ ወንድ ዛሬ እያከበረሽ ካልሆነ ላንቺ ምንም አይነት ክብርና ቦታ ከሌለው እመኚኝ ነው ምልሽ ይህ ጊዜ አፈቅርሻለሁ ብሎ የፍቅር ቃላቶችን ቢያነጉድልሽ እመኚኝ ነው ምልሽ ውስጡ ባዶ ነው። ፍቅር ከክብር ነው የሚጀምረው። ከዛም በኋላ ጊዜ መስጠት፣ መንከባከብ ወደሚባለው ይሄዳል። ክብር የሌለበት ፍቅር ምንም የሚጠቅምሽ ነገር የለም፣ እንደውም ጉዳቱ ያመዝናል። ስለዚህ በህይወትሽ ማወቅ ያለብሽ ነገር የማያከብርሽ ወንድ አያፈቅርሽም። ያ በህይወትሽ የፈለግሽውን ያክል አንቺ ብታፈቅሪውም እሱ ላንቺ ምንም አይነት ክብር እያሳየ ካልሆነ ከዛ ህይወት ውጪ። ያ ትክክለኛ ፍቅር አይደለም። ክብር የሌለበት ፍቅር በአፍንጫሽ ይውጣ፣ ጥንቅር ብሎ ይቅርብሽ። ሶስተኛ፣ ብዙ ሴቶች የሚሸወዱት እዚህ ጋር ነው። እሱ ከሌለ መኖር አልችልም ይላሉ። ማንም ጥሎሽ ቢሄድ መኖር ትችያለሽ። ብዙ ጊዜ ብየዋለሁ። ሰው መኖር የማይችለው እግዚአብሔርን ፈጣሪ አምላኩን ካጣ ብቻ ነው። ካልበለዚያ ይኖራል። እናት አባቱን አጥቶ፣ ወዳጅ የቅርብ ዘመዱን፣ ቤተሰብ አዝማዱን፣ ጎረቤቱን ማንንም አጥቶ ሰው ይኖራል። ሰው መኖር የማይችለው እግዚአብሔርን ካጣ ብቻ ነው። ስለዚህ አንተ ከሌለ መኖር አልችልም እያልሽ ማለቃቀትሽን አቁሚ። ትኖሪያለሽ፣ 9 ዓመት ትኖሪያለሽ። ማንም ሰው በየትኛውም ሰዓት ጥሎሽ እንደሚሄድ ወቂ። በአጭር አማርኛ ምን እንደሚፈጠር ህይወትሽ ውስጥ አታውቂም። ስለዚህ የሚመጣውን ለመቀበል ተዘጋጂ። የሚመጣውን ለመቀበል ያልተዘጋጁ ሴቶች ናቸው ብዙ ጊዜ ወንድ ልጅ እየለመኑና እየተለማመጡ ዋጋቸውን፣ ክብራቸውን፣ ራሳቸውን ዝቅ አድርገው የሚገኙ። ስለዚህ ማንም ሰው በየትኛውም ሰዓት ከህይወትሽ ወጥቶ ሊሄድ ይችላል። እናም ለሚመጣው ነገር ተዘጋጂ። አራተኛ፣ ይሄኛውን አመለካከት በደንብ ብትከተይ ይጠቅምሻል። ከማንም አልበልጥም፣ ከማንም አላንስም። ከማንም አትበልጭም፣ ከማንም አታንሽም። ማንንም ሰው ዝቅ አድርገሽ አትይ። ማንም ሰው ዝቅ አድርጎ እንዲያይሽ አትፍቀጂ። ዝቅ አድርጎ እያየሽ ያለ ሰው ካለ ከህይወትሽ አባሪ። ማንንም አንቺም ዝቅ አድርገሽ መመልከት የለብሽም። ማንም ሰው እንዲያከብርሽ ከፈለግሽ አንቺም እነሱን አክብሪ። በፍጹም ከየትኛውም ወንድ እግር ስር ከየትኛውም ሰው ከኋላ አትገኝ። ከቻልሽ ቀድመሽው ተራመጂ፣ ካልቻልሽው እኩል ቆሚ እንጂ ከየትኛውም ወንድ ታች ወይንም ከኋላ ሆነሽ አትገኝ። ከማንም አትበልጭም፣ ከማንም አታንሽም። አምስተኛ፣ በዚህ ሰዓት የብዙ ሴቶች አመለካከት መሆን አለበት ብዬ የማስበው አመለካከት ነው። እግርሽን ከባልሽ ውጪ ለማንም አትክፈቺ። በፍቅር ግንኙነት ውስጥ እጮኛሽ ከሆነ ኦኬ፣ ምናልባት በፍቅር 3፣ 4፣ 5 ዓመት ከቆያችሁ እሺ፣ ያንን እኔ እንደ ክርስቲያን አልደግፍም። ካመናችሁበት ግን ማድረግ ትችላላችሁ። ነገር ግን ለህይወትሽ ትክክለኛ መርህ የሚሆነው ከባልሽ ውጪ ለየትኛውም ወንድ እግርሽን አትክፈቺ። ዛሬ ላይ በሚናገራቸው ጣፋጭ ቃላቶች ተሸውደሽ የምታረጊው ነገር የዘላለም ጠባሳና ቁስል ነው የሚሆነው አንቺ ጋር። ስለዚህ ያ በፍጹም መሆን የለበትም። ከባልሽ ውጪ ለየትኛውም ወንድ እግርሽን አትክፈቺ። ይሄ የህይወትሽ ትልቁ መርህ ይሁን። ስፔሻሊ የሃይ ስኩል ተማሪ ከሆናችሁ ሴቶች ይሄ የህይወታችሁ ትልቁ መርህ ቢሆን ነገ ላይ ትኮሩበታላችሁ። ስድስተኛ፣ ብዙ ጊዜ ይሄንን ቃል ለሴቶች እመክራለሁ። ላስብበት የምትል ሴት ማንም ወንድ አይሰብራትም። ላስብበት፣ ልዘጋጅበት፣ ሰው ላማክር፣ ሰው ልጠይቅ፣ ልክ ነው ወይ አይደለም የሚለውን ከሰው የምታገናዝብ ሴት የትኛውም ወንድ አይጫወትባትም። የትኛውም ወንድ እንደፈለገው አይሰብራትም። በጣም ጥንቁቅ ነች፣ አስተዋይ፣ የተረጋጋች፣ የምታደርገውና የምትሰራውን ነገር ጠንቅቃ የምታውቅ ብልህ ሴት ነች። የቱም ወንድ በአንዴ ሊሸውድ አይችልም። የሆነ ነገር ሲጠይቃት ቪዲዮ ዩቲዩብ ላይ አይታ፣ ሰው አማክራ፣ እናቷን ጠይቃ፣ ጓደኞቿን ጠይቃ፣ ይሄ ልክ ነው ወይ እንዲህ ባረግ ትክክል ነኝ ብላ ጠይቃ፣ ሰው አማክራ፣ አስባ ረጋ ብላ
የምትወስን ሴት የትኛውም ወንድ ነው ማይጎዳት። የየትኛውም ወንድ መጫወቻ ስትሆን አትገኝም። በህይወትሽ ላስብበት የምትል ሴት ሁኚ። አስባ የምትወስን፣ ስሜቷ ስለመራት ብቻ ዘላ የምትወስን ሳይሆን አምናበት እርግጠኛ ሆናበት እንደማይጎዳት ስታረጋግጠው ያኔ የምትወስን እንጂ በስሜት ተነርታ የምትወስን ሴት እንዳትሆኝ። ሰባተኛ ለፍቅር ብላ ወንድ ልጅ የምትለማመጥ ሴት መቼም እንዳትሆኝ። ሶስተኛው ላይ ካልኩሽ ጋር ተመሳሳይ ነው። ማንም ሰው ጥሎሽ ቢሄድ መኖር ትችላለሽ። ለፍቅር ብለሽ ማንንም ወንድ ስትለምኝ አትገኝ። ፍቅር በልመና የማይሆን ነገር ነው። ካፈቀረሽ አንቺው ጋር ይቆያል፣ ካልፈለገሽ መሄድ መብቱ ነው። ፍቅር መልካም ፍቃድ ላይ የሚመሰረት ግንኙነት እንጂ በልመና ወይንም በገተታ በአንቺ ማለቃቀስ የሚጀመር የሚቀጥል ነገር አይደለም። ስለዚህ በፍጹም ወንድ ልጅ ለፍቅር ብለሽ ስትለምኝ እንዳትገኝ። ብትሞቺ ይሻልሻል ወንድ ልጅ ለፍቅር ከምትለምኝ። ክብርሽንም ዋጋሽንም አንቺነትሽንም ነው የምታራክሽው። በፍጹም ለሴት ልጅ ከባድ መሆን ያለበት ነገር ከወንድ ልጅ በጣም አንሶ መገኘት። ለምንም ነገር ይሁን ለምንም ነገር ወንድ ልጅ ስትለምኝና ስትለማመጭ እንዳትገኝ አስተውይ። ክብርሽን ጠብቂ። ፍቅር በልመና አይሆንም፣ ሆኖም አያውቅም። ማንንም ወንድ ስትለማመጭ እንዳትገኝ በደንብ አስተውይ፣ በደንብ አገናዝቢ። ቀሽም ሴት እንዳትሆኝ። ስምንተኛ እባክሽ ጀግናዋ እህቴ በደንብ አዳምጭኝ። እዚህ ጋር ይዘሽ ተገኝ። በማንኛውም ሰዓት በማንኛውም ቦታ ይኑርሽ። ከእጅሽ ገንዘብ አይጥፋ። በደንብ ስሪ። የትኛውም ቦታ በዚህን ሰዓት እያስከበረ ያለው ገንዘብ ነው። ስለዚህ ገንዘብ ከሰው በታች ያደርግሻል። ገንዘብ አለመያዝ ያስንቅሻል። ገንዘብ አለመኖሩ ዋጋሽን ዝቅ ያደርገዋል። ከወንድ እጅ ማትጠብቂ ሴት ሁኚ። በራስሽ ጸንተሽ የምትቆሚ፣ እባክህ ደግፈኝ እያለች ከወንድ እግር ስር ማታለቃቅስ፣ ከወንድ ልጅ እንጥፍጣፊ ሳንቲም የምትለምን የምትለማመጥ፣ አንገቷን የሰበረች ተራና እርካሽ ሴት እንዳትሆኝ። በላብሽ አምጪው፣ ስሪ። እንደምንም ብለሽ ያዥ። ገንዘብ ያስከብርሻል፣ ዋጋ ያሰጥሻል። የየትኛውም ወንድ መጫወቻና እቃ ስትሆኝ አትገኝም። በቻልሽው አቅም ይዘሽ ተገኝ። ያ ነው ከምንም ነገር በላይ ዋጋ የሚያሰጥሽ፣ ያ ነው የሚያስከብርሽ። አላቅም፣ ጊዜው እየተበላሸ ነው። ገንዘብ ሁሉን ነገር የሚመራ ነገር እየሆነ ነው። ስለዚህ ዋጋሽ ቀሎ እንዳይገኝ ይዘሽ ተገኝ። በፍጹም ከወንድ ልጅ የምትጠባበቅ ሴት እንዳትሆኝ። በርሽልኝ ጀግናዋ እህቴ። ዘጠነኛና የመጨረሻው ለውዷ እህቴ የምመክረው ነገር ወደ ፈጣሪ ቅረቢ። በቻልሽው አቅም ከፈጣሪሽ ጋር ያለሽ አታችመንትን አጠንክሪ። በደንብ ተቀራረቢ። ሙስሊም ከሆንሽ መስጂድ ሂጂ፣ ቁርአን አንብቢ፣ ሶላት ስገጂ። ክርስቲያን ከሆንሽ ጸልይ፣ መጽሐፍ ቅዱስ አንብቢ፣ ቤተክርስቲያን ሂጂ። ህመምሽን ለፈጣሪ ንገሪ፣ ጥንካሬሽም እንዲሆን ለምኘው። በቻልሽው አቅም ከፈጣሪ ጋር የጠበቀ ትስስርና ግንኙነት ይኑርሽ። በጣም ያበረታሻል። የብዙ ጀግና ሴቶች የስኬታቸው ምንጭ ፈጣሪያቸው ጋር ያላቸው ትልቅ ግንኙነት ነውና በቻልሽው አቅም ከፈጣሪሽ ጋር ደስ የሚል የሚጣፍጥ ሁሌም ቢሆን የማይሰለች ግንኙነት ይኑርሽ። ያ ከምንም ነገር በላይ ጉልበት፣ አቅም፣ ኃይል፣ ብርታት ይሆንሻል። ከፈጣሪሽ ጋር ያለሽን ግንኙነት አጠንክሪው። ኦርቶዶክስ፣ ጴንጤ፣ ሙስሊም ልትሆኚ ትችላለሽ። በየትኛውም ሃይማኖት ሁኚ፣ ነገር ግን ከፈጣሪሽ ጋር ያለሽን ግንኙነት በደንብ አጠንክሪው። ያ ነው ከምንም ነገር በላይ ጉልበት፣ ጥንካሬ የሚሆንሽ። ጀግና ሴትን እንድትሆኚ የሚያግዙሽ 9 አመለካከቶች እነዚህ ናቸው። አመለካከትሽን እዚህ ጋር በደንብ ከሰራሽ የየትኛውም ወንድ ዕቃ ስትሆኚ አትገኝም። ጀግናና የምትከበር የሚገርም አመለካከት ያላት ትሁት ሴት ነው የምትሆኘው። በደንብ አስተውይ። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ በዚህ ዩዘርኔም ወይንም በዚህ ስልክ ቁጥር ቴሌግራም ላይ ኮንታክት አድርጉኝ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። እወዳችኋለሁ።